ጅቦጻ የታክሲ ሰልፍ ነው? አይ ሹፌሩ አግብቶ ብፌ ልናነሳ ነው። ማን ነው? ፖሊሶች ነን። ተለብር ብድር አልከፈልክም። ወይኔ ጅቦጻ ተበላው። አንተ ጅብ ሚስትክን ደብድበክ በቢራ ጠርሙስ ጭንቅላቷን በመፈንከት ተከሰካል። ተጸጸተካል እንዴ? ክቡር ደኛ በጣም እንጂጻ ጠርሙሱ እኮ ቢራ ነበረው። ቢራውን አልጠጣሁትም። ወጥ ምን እየሰራክ ነው? አይጦቹ ባዶ ሆዳቸውን ከሚያድሩ ብዬ እንጀራ በመርዝ እየሰጧቸው ነው። እንዳይጠራጠሩ አንድ ሁለት ጉረስ። ደበበጻ ዝፈል ወይ በሀብታም ቤት የሰራከውን ብር ላክልኝ ጻ፣ ያለበለዚያ ጻ ከዚህ ፎቅ ነው ሞረውርክ ጻ። አልዘፈንም። ምንም ብር አልሰጠክም። ማንኝ ብልክ ነው የምታስበው? እንደዛን ነው ጻ። እኔ ጣሰው ማን እንደሆንክኛ ሳይካለው ጻ። እናት አልወልደችኝም ጻ። እንዳሞራው እንዳሞራው ታዲያጫ ቅድም ዝፈን ስልክ ለምን አልዘፈንክም ጻ? በክሊፕ እንዲሆንክ ብዬ ነው። ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። እንዴት ታየዋለህ? እንዴት ታየዋለህ? አስበኸዋል? ከአንድ በላይ ቢኖርህ ደግሞ ምን ያህል ስኬታማ እንደምትሆን። ሽምግልና ተልገን ሄደን ሽማግሌዎች ልጃችሁ ምን አለው አይሉንም። እኛ መልሳችን ሌላ አማራጭ አለው። ሌላ አማራጭ አዲስ ሰራተኛ አገኘሁኝ። አንቺ ሴትዮ 10 ጊዜ ሰራተኛ እየቀየርሽ HIV ልታስይዥኝ ነው እንዴ? ጅቦ አንድ ጥያቄ አለኝ። አንተ ደረሰን በልተሃል ወይስ አልበላህም? ሰይፍሻ ይሄ ወሬ እኔና ደረሰን ለማጣላት የሚወራ ነው። ጋደኛዬን እንዴት እበላለሁ? በተሰውን ግን በልቻለሁ። በተደጋጋሚ የሚጠፋ ነገር አህያ የኢትዮጵያ ሕዝብ እንዲያቅልኝ የምፈልገው እኔ ደረሰን አልበላሁም። በእኔ ስም ቲክቶክ ላይ እየሰሩ የመመልከቻ ብዛት ለማግኘት ነውና ይሄን መልእክት እናስተላልፋለን። የምትወዳቸውን 3 ምግቦች ንገረኝ። ደረሰና ተሾመ። ሌላ አላቅም፣ ግን አንተን እወድሃለሁ። ወይኔ ኔ ይሄን ፓስታ መብላት ማቆም አልቻልኩም። እንዴት ነው የሰራኸው? ምንድነው ሚስጥሩ? ተረጋጉት። የአርሰናል ደጋፊ ምንም አያውቅም ብለህ በጨለማ በሬ ነው ብለህ አያ ትሸጥልኛለህ እንዴ? በል ሳትዋረድ በፊት ብሬን ቶሎ ብለህ መልስ። ጌታዬ ሆይ እንደማንቺ ሻምፒዮንስ ሊግ ስጠን ባንልም ኤሚሬትስ ካፕ ግን እንዳታሳጣን። አሜን። እንዴት ይሄንን አይፎን 17 ገዛህ? ኩላሊቴን ሸጥኩት። ቆይ ይሄ ሲስተም የሚባለው ሰውዬ ማን ነው? ዛሬ ባንክ ሄጄ ስቴትመንት ስጠይቃቸው ሲስተም የለም አሉ። እሱ ማን ስለሆነ ነው ሁሌ ስራ የሚቀጣው? እንዲያውም ይሄን ሰውዬ ከስራ እንድታባሩልን እንፈልጋለን። አታልቅስ ወንድሜ። እሷ ጥላክ ብትሄድ ሌላ የተሻለች አያ ትመጣለች። እባክህ አታልቅስ። የዘገየ ሽበት ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ የዘገየ ሽበት። ኢትዮጵያ ውስጥ ያስቸገረ ነገር ምንድነው? ትልቁ ሰውዬ ሳይቀር ሄሎ ፈረንጅ ሄሎ መኑ ይሉኛል። ለራሴ የቤት ክራይ ደርሶብኛል። እንዴ ያለቀ አዲስ መኪና ገዛ እንዴ? ደግሞ በጣም ታምራለች። አዎ እናንተም ጠንከራችሁ ስሩና እኔም ከዚህ የተሻለ መኪና ገዛለሁ። ሰዎች አሁን ከገዳይ ተደብቄያለሁ። ጉድ አገኙን። ናቲ ሄይ ናቲ አገኙን። አሁን መውጣት ትችላለህ። የምን አገኙን ነው የምትለኝ? እኔ እዚህ ደህና ነበርኩ። ወይ ጻጌታን ተቀበሉ። እኛ ቸርች ብር ይታደላል። እስከ መቼ ነው በዓል በመጣ ቁጥር ወንድሞቻችንን የምናጣው? አንዱ ጓደኛዬ 2 ሴት አስረገዘና አንደኛዋን አስወርጀው አላት። ከዛ ያችኛዋ መንታ አለደችለት። አንተ ግን ሽሮ ግን እንዴት ነው የሚያዋጥላችሁ? ጻ አሻ ሞልቶ የለ ቢያንስ አንዳንዴ እንደዚህ ቀለል ያለች ቁርስ ቀላቅሉ እንጂ። አልበላውም። ፎቶ ልነሳ ነው አላልክም እንዴ? ኧረ ሴትዮ በፈጠረሽ አታዋርጅኝ። ላይቭ ላይ ነኝ። ይሄው እነዚህ ናቸው ወሮ በሎቹ። ቤቴ ምንም ኪራይ ሳይከፍሉ ቁጭ ብለው ጭራሽ ይሰድቡኛል። ተነስ ውጣ፣ ሌባ አጭበርባራ። እኚህ ሴትዮ ጻ ሲጮሁ እየወሉ አንጎላቸው ተናጋጻ። ቤትሽን ልግዛው አልኩ እንጂ ጻ መቼ ተሳደብኩ? ተናገርኩ እንግዲህ ዝም ብለህ ውጣሃ። እሺ በቃ እንወጣለን። ጻፈን ግን እናታችን እንዲጨልለው እያየን ዝም ብለን አንወጣም። ጻት እባካችሁ አስቀድሙ። ሰው አስተኝቼ ነው የመጣሁት። ምን ልስጥ? ኮንዶም አሁን
እንደምታዩት ኢሬቻን ለመጀመሪያ ግን በጣና ሐይቅ ላይ እያከበርን ነው። በቀጣይ ደግሞ ሁሉም ክልል ላይ እናከብረዋለን። የሀበሻ ህዝብ እኮ ጸበል ቅመሱ ብሎ ጠርቶ አረቄና ጠጅ እያቀመሰ ወደ ሲኦል የሚያስገባ ሃይማኖተኛ ህዝብ ነው። ፈገግ ብላ በደስታ ለወንድ ልጅ ብር የምትሰጥ ብቸኛዋ ሴት የባንክ ሰራተኛ ብቻ ናት። ማስተላለፍ የምትፈልጊው መልእክት አለ? ከእንቅልፍ ስትነቃ ፈጣሪህን ማመስገንን አትርሳ፣ ምክንያቱም እርሱ አንተን ማንቃትን አልረሳምና። አንወርድም እንዴ ነው ደበበ ከእቃ ጋር ይጫን የምትለን? ደበበ እኮ የሶስት ሰው ወንበር ነው የሚይዙ። ወፍራም እኮ ነው። ይሄው ሁላችሁም ሰምታችሁታል። ደበበን ቦርጫም ብሎ ሰደበው። ደበበን እየሰደበው ነው። ሁላችሁም ይቀረጻችሁት። ሰር ፕሊዝ ካም ዳውን። አንወርድም። ሀበሻ የበላና የተማረ ወድቆ አይወድቅም ይልህና ራሱ መልሶ የተማረ የት ደረሰ ይልሃል። ይሄ ታዲያ ክላሽ አያደርግም። ደህና ትሆናለህ። ይሄን ብላ እና ይሻላል። ባለፈው እኛ ሰፈር አንድ ባጃጅ ፍሬም በጥሳ ስትበር እንደምንም ተሯሩጠን ሳፋ ደፋንባት። ከረጭዌ ባለቤቴ ሊመታኝ ብሎ በጭልፋ ሳተኝ። አንቺም በድስት ሳችሁ። ድስቱ ወጣለው አይመችም። በቃ ወጡን ጨርሱትና ሳችሁ። እንዴት ነክ ወንድሜ? አካውንት አንዴ ላስከፍትክ። ጋኛ ይክፈት ክጻ ደግሞ ለዚህ ደሞዝ 10 ባንክ ምን ይሰራልኛል? ጻ ስማ፣ ከዚህ በኋላ እንደውም ጻ ብሬን ቤት ነው ማስቀምጠው። ጻ ደግሞ እኮ የራሴን ብር ሲስተም ጻ የለም እያላችሁ አሰጡኝም። ባይሆን ጻ ደበበን አስከፈተው። ጻ አታልቅስ ወንድሜ። እሷ ጥላክ ብትሄድ ሌላ የተሻለች አያ ትመጣለች። ደበበ የዚህችን ልጅ ስልክ እቀበላለሁ ትመድባለህ። ጻ ግራግሬን መድባለሁ አትቀበልም። እንተዋወቅ። ተማሪ ነሽ፣ ሰራተኛ። ሂድ ከዚህ ሌባ። ምን ትስቃለህ? ጻ ጥርስክ ማራገፍ ነበር። ጻ ደረሰን የበላሁት እርቦኝ ስለሰደበኝ ነው። ልጁም እያየኝ ነው። ልሰድበኝ ፈልጓል መሰለኝ። ደረሰን አልበላሁትም። እኔ ጀማሪ ለማኝ ነኝ። እባክህ አበረታታኝ። በመጀመሪያው ቀን ተስፋ መቁረጥ አልፈልግም። ከኔ ጋር አትለምንም እንዴ? እየቀለድክ ነው። ቢቹ የኒውክሌር ጣቢያ ከፍታለሁ ብሎ ሀገራችንን እንደ ፍልስጤም እንዳያደርጋት። ቆየ እኮ ካደረጋት። ደበቤ ምንድነው? ቦርጭህ እኮ እየሰፋ ነው። ለምን ስፖርት አሰራም? ስፖርት መስሪያ እቃውን ከፈለክ የት እንዳለን ያሳያለሁ። የት ነው? በእናትህ እንሂድ። አንዳንዴ ሳስበው ልጅ የለኝ ሚስት የለኝ ለማን አባቱ ነው እንዲምለፋው? እስኪ ሀበሻን እንዴት ትገልጸዋለህ? ሀበሻ እኮ ሌባን የሚጠላ ነገር ግን የተሰረቀ ሞባይል አፈላልጎ የሚገዛ ከባድ ህዝብ ነው። ተማ የሲኦል መግቢያው ሰልፍ በጣም በዛ። ቀኑ ደግሞ መሸ። ምን ይሻለናል? በቃ ዛሬ ገነት ማደራችን ነው። ተማ ትላንት ሌሊት መስሪያ ቤታችን ሌባ ገብቶ ብር ፍለጋ ጀመረ። ከያም እኔ የተነሳውና አብሬው መፈለግ ጀመርኩ። ኧረ ተው። እሺ እባክሽ በእኔ እጅ ሳይሆን በባንኩ ቢቆጠር ይሻላል። እሺ እንዳትቸገር። እስኪ በጣም አስቂኝ ቀልድ ነገረኝ። በዚህ ዘመን ኢትዮጵያ ውስጥ ሰርቼ ልወጣል። ብሮ ሀበሻ ዜብራ ላይ እየተሻገረ ቶሎ በል ስትለው ቅርፍፍ እያለ ምን ይላል መሰላችሁ? ቢቀጨኝ እኮ ጥፋተኛው እሱ ነው። ፋይዳ መታወቂያ ለመውሰድ ነበር የመጣሁት። እና ይሄ ሁሉ ሰው ዘይት ሊወስድ የተሰለፈ መሰለሽ እንዴ? ሄደሽ ተሰለፊ። ዘንድሮ የአህያ ዘመን ነው። ና እስቲ የሚበላ ነገር ምን አላችሁ? ዛሬ የአህያ ጥብስ አማረኝ። ካልሆነ አለቅህም። ደበባ ነኝ። ክዳሜ ከሰዓት የሻይ ሰዓት እንግዳ ነኝ። ዛሬ ዮኒ የለም ጸጊ። እኔ ሻይ አልወድም። ስጋ ነገር ካለ ሀሪፍ ነው።